እና ህግን የሚተላለፍ በህግ ተይዞ ይጠፋል ይላል ምሳሌ ላይ። ልጄ ሆይ ህግን እንዳትተላለፍ ይላል። ለልጄ ማስተምረውን እኔ ራሱ በልቤ ውስጥ ቀርቷል። መጽሐፍ ምሳሌን አስተምረዋል። እና አንድ ቀን እዛ አሜሪካ 2 ዓመት እንደኖርኩ ታውቃላችሁ። እና አንድ ሀገር ላገለግል ሄድኩና መሸብኝ እና መኪና ይዣለሁ። ምን አለፋችሁ ከምሽቱ 5-6 ሰዓት ሊሆን ይችላል። ያው በጂፒኤስ ነው የምንሄደው። ማንም መኪና የለም፣ ጭር ብሏል። እና ሃይዌይ አይደለም ደግሞ ኤግዚት በር ላይ ነኝ። ቀይ መብራት በርቷል፣ ትራፊክ መብራት። ቀይ መብራት ነው፣ ከምሽቱ 6 ሰዓት ነው፣ መኪና የለም። ጥሾ ብሄድስ ሰው ይሄ ቃል ህግን የሚተላለፍ በህግ ተይዞ ይጠፋል የሚለው ቃል መጣልኝ። አይ እኔ በእውነት ላይ አላምጽም። ትራፊክ ቢኖርም ካሜራ ባይኖርም ትራፊክ ባይኖርም በእውነት ላይ አላምጽም። ጌታዬ እኮ ያያል በሰማይ። እና ያ በቃ ለህሊናዬና ለመጣልኝ ድምጽ ታዘዝኩ። ረጅም ሰዓት አያችሁ፣ ሃይዌይ ላይ ብዙ ስለሚሄድ ኤግዚቷን ረጅም ሰዓት ነው የሚያቆማችሁ። ብቻዬን ቁጭ። ከዛ አረንጓዴ ሲበራ ሄድኩ ማለት ነው። ደስ አለኝ። የሚገርማችሁ ከዚች ልክ አያት ሬክላም እንዳለችበት ሲሄድ 3 ትራፊኮች ገደል ውስጥ አፍንጫቸውን ብቅ አድርገው በመኪና ቆመዋል። እኔኑ ይጠብቁ ነበር። እኔ አላየኋቸውም፣ እነሱ ለካ አይተውኛል። ብዙዎች እንደሚጥሱ ስለሚያውቁ ካሜራ ያላት ከመኪና 3 ሆነው ቁጭ ብለዋል። እቺ ብልጭ የምትለው እንኳን የለችም፣ አትታይም። ወይ ሰማይ አምላክ ነው። ጥሼ ቢሆን አይኑሯቸውም፣ እነሱ ደግሞ አይለቁም። ከዛ ተያየን፣ እነሱ ሳቁ፣ እኔም ሳቁ። መጽሐፈ ምሳሌ አዳነኝ በእውነት ላቸው።